ስለ ሮናልዶ እኔ ቃል የለኝም። አሁን እኔ በባርሳ አይደለሁም። ስለዚህ ክርስቲያኖ ሮናልዶ እወደዋለሁ ብዬ መናገር እችላለሁ። በጊዜ መናገር ማትችል ይመስላል። መናገር እችላለሁ። ሮናልዶን በጣም አከብረዋለሁ። በእግር ኳስ ሕይወቴ የገጠመኝ አስቸጋሪው ተጋጣሚ ነው። እሱ መጥፎ ተጋጣሚ ነው። ለአንድ ሰከንድ ያህል እንድትነፍስ እንኳን በአንድ ወቅት የኤል ክላሲኮን ጨዋታን ለመከወን በመልበሻ ክፍል ውስጥ ሳለን ለጀራርድ ፒኬ እንዲህ አልኩት፣ ስማኝ ፒኬ፣ በዛሬው ጨዋታ ትኩረታችን ሮናልዶ ይገባል አልኩት። ጨዋታውን ጀመረ። ጨዋታውን በጣም ፈጣን ነበር። አስታውሳለሁ በመስመር በኩል ለሮናልዶ ኳስ ደረሰው። እሱም ወደኛ እየገፋ መምጣት ጀመረ። ካሁን ኳሷን መታት እያልኩ ወደ ሮናልዶ ስመለከት አንበሳው ተጫዋች ግን ኳሷን ወደ ግብነት ቀይሯታል። የሚደንቅ ነው። ወደ ፒኬ ጠጋልኩና